በኢየሱስ ስልጣን አገልግሎት በሙላ ለነከሌና ለነከሌት ታስተከ ወገኖቼ ትተነዋል እኮ በቃ እንትና ብቻ ናቸው ቸርች እየከፈቱ በእነሱ አውር ሰኞ እንትናዛ ማክሰኞ ነከሌ ጋር አይደለም ታውቃላችሁ የቀደሙ ክርስቲያኖች ቤታቸው ጦዞ የሚሄዱት ጦዞ ይላል እኔ አስታውሳለሁ እኔ ሙሉ ወንጌል ቸርች ነው ጌታን የተቀበልኩት አሁን ግን መካነ ኢየሱስ ነኝ ጌታ ይባርከኝ ግን የሚገርማችሁ ነገር ኳይሮች ቸርች ውስጥ ቤታቸው ሰክረው መንገድ ሁሉ ላይ ልሳን ይጸልያሉ ልሳን እየጸለዩ እብድ ሲያገኙ እንዲላሉ አዘዝኩ በኢየሱስ ስም ና ይብት እብድ እያስከተሉ ይመጣል ወዲያ እንዳትል ብለው ይዘው ይመጣሉ ቀጥ አድርገው ይዘው መጣቻች ውስጥ ይወድቃል መንፈሱ ነፃ አውጥተውት ከዛ በኋላ የሚገርማችሁ ነገር ደቀ መዛሙርትነት ያስተምሩ ወገኖቼ የሚገርማችሁ ትልልቅ እናቶች ይጸልዩና በመንፈስ ተሞልተው አሁን ከተማውን አስተዳድራለሁ ብለ በጥንቆላ ተይዘ እብጆን ከሰው አዘናል ና ብለው ያዙታል የሚገርማችሁ ነገር ወያለ ከከተማ ዳር ነው የኛ ምናመልክበት ቸርች እዛ እየሮጠ ይመጣል መጥቶ ያንኳኳል ተቀላችሁ ያንኳኳል እብዱ ነው እብዱ ታዲያ ፓስተር አይጠሩም ወንጌላዊ አይጠሩም ነብይ አይጠሩም ዘማሪ አይጠሩም ቤተክርስቲያን ሽማግሌ አይጠሩም እናቶች የጸሎት ጓዶች ይጠሩና መንፈሱን ይጥሉታል አሜን ከዛ ኢየሱስ ክርስቶስ ነፃ ካወጡት በኋላ ጸጉሩን ላይተው ጥፍሩን ቆርጠው ልብሱን አጥበው ለወንጌላውያን ይኸው አስተምሩ ብሎ ይሰጣል ስንቶች ነው ወገኖች እናቶች መካከል ብዙ እብድ ሰዎች መተው አጋንንት ሲወጣላቸው አቃለሁ እኔ እዛ ምድር ላይ ነው ጌታን የተቀበልኩት ያ ክብር ነው አሁን ተቀጣጥሎ ያለው ያ ክብር ብዙ መከራ አልፎብኛል ብዙ ሰዎች ነክተውኝ አልፈዋል ይሄ ክብር ግን ይጋላል አሁንም ውበቱ ያው ነው አሁንም ውበቱ ይሰራል አሁንም ስልጣን ነሽገጨት ማስከፖሳ ሃሌሉያ ማስከራይትነስ ሃሌሉያ አሜን ክብር ለእግዚአብሔር ይሁን መንፈስ ቅዱስ አመሰግናለሁ በእውነት አመሰግናለሁ እግዚአብሔር መንፈስ ቅዱስ በእውነት ለክብር የተጠራሽ ለትልልቅ ዓላማ የተጠራሽ ነገር ግን የሆነ ስርቻ ላይ እስቲ ታዩ ያኛው ክርስቶስን ታዩ ይሄ ያልተሰራም ይሄ ያልሆነም ታዩ እናንተ ደካሞች ሸክማቸው የከበደ ሁሉ ወደኔ ኑ we are pleased and know that him because of rightness allow the never got me because the Lord of him ልንገራችሁ ይሄ 21ኛ ሴንቸሪ ነው አሁን ሰው የሰለጠነ ነው አይደል ልንገራችሁ ምንም ቢሰለጠን አሁን AI ነው እንደሚባለው ቴክኖሎጂ ምን እየዘመረ ነው እየሰበከ ነው ቄስ የሆነ ነው የሚገርመው ነገር ልንገራችሁ እሱን ማሽን ስጠይቁ ተመጨረሻ በቃ ደበረኝ ስትሉት ራስና ንቅና ግደል ነው የሚለው ኢየሱስ ክርስቶስ ግን እናንተ ደካሞች ሸክማቸው የከበደ ሁሉ ወደኔ ኑ እኔ አሳርፋችኋለሁ ነው የሚለው ዛሬ በኢየሱስ ክርስቶስም ስልጣን ሞኞች አትሁኑ ያልተደረሰበት ልውና ነው ያልተደረሰበት ታውቆ ያላለቀ አሁንም አዳዲስ ክብር ያለው አሁንም መቀኔን የሚፈውስ አሁንም አጥንትን የሚፈውስ አሁንም ሽማግሌ አሮጊት ኃይል የተነሳ ይወሰነን ሰው የሚቀባ አይንን የሚከፍት በኢየሱስ ክርስቶስ ይሄ ሰው ምን ነው አርጅቶ የለም እንዴስ እየተባለ ታውቃላችሁ የኮልፌ ቃሊዮት ቸርች ፓስተር መስፍን 20 ዓመት ሙሉ አገልግለው በደረቅ አገለገሉ ከዛ ምሽግ ገቡና ካልቀባኝ ግደለኛ የሚገርማችሁ ነገር ይሄው ምድሪቱን እያንቀጠቀጡት ነው ይሄውላችሁ አያረጅማሱ ሰውነትህ አርጅቷል አምሮሽ አርጅቷል ልንገርሽ አሁን የሚያለመልም ቅባት አለ አሁን ያለበና ክብር አለ ኢየሱስ ክርስቶስ ጌታ ነው ማስካፖራዲና ማግረፈጨኒያ ይሄሉና በእውነት ክርስቶስን ይገልጣዋል ይሄሉና ኢየሱስን ባንቺና በኔ ውስጥ ይገልጣል ባንተና በኔ ውስጥ ይገልጣል ወገኖቼ እስቲ እንፍቀድለት ፈቀድኩል ታውቃላችሁ አንዳንድ ሰዎች የሆነ ነገር ፈቅደን አስገብተናል በቤታችን ዘረኝነትን አስገብተናል ድካምን አስገብተናል ስኳርን አሁን አንዳንድ ሰዎች እንዲያ ስኳሬ ተነስቶብኝ ደም ግፊቴ ተነስቶብኝ ራስ ምታቴ ቴቲውስ ጋር አጥተኔ we are lost grace him
በኢየሱስ ስም ስልጣን አሁን እነሱን እንኳን ተጠንቅቀንላቸው እየኖርን ነው። ስኳር ከሆነ ዳቦ አንበላም፣ ስኳር ከሆነ ስኳር አንበላም፣ ስኳር ነክ አንበላም። እስቲ ለመንፈስ ቅዱስ እንጨክን፣ እስቲ ለእግዚአብሔር መንፈስ እንጨክን፣ እስቲ ለወንጌል እንጨክን። እስቲ ጌታዬ እንበለው፣ መንፈስ ቅዱስዬ ይበሉት። እስቲ ቃሉን ማስከላይት never you was me miss about and kept it never gas upon hidden him ጌታ ሆይ እናመሰግናለን። በእውነት ይሄን ጸሎት ልጸልይና ልጨርስ። እኔ በእውነት እግዚአብሔር ክብር በላይ ላይ አላሁን የእውነቴን ነው የምነግራችሁ። የእግዚአብሔር ሁሉና አለ እኔ ላይ ማስካፓራ ዶላባችን የሜሬደ ቦረዳ ባረዳ ቦጀነ ቤጋሳ ፕሬቬን አላው the never guards me እኔ ቆሜያለሁ። እናንተስ አብራችሁን ንቁማ ንቁም። እስቲ ሁላችንም ጎርደድ እንበል። ማስካፓራ ዳልቤኔ ካሞስ ፕሬጄኔ ሜጋሳ ኤላኖሳ የተታመኑ ሪስፔላ ጃና ማግራባጃና ነግራባራና ቦረዳ ባረዳ ቦሳ በኢየሱስ ካፓራ ዶላባጃና Kenias, Leteliano, Sakamantal Bait Comonta, Pitiluje, Sakamantal Bojana, Megasta, Yahai Kabat, Master, Paradola, Jana, Magavachenia, Televigene, Megrabara, Bojana, Megabasa, Caporia, Jesus Gaetano, and in the Masculine, Geta Tabaraki. እግዚአብሔር ይመስገን። ልንገራችሁ አሁን ስለ ጳውሎስና ስለ ሲላስ ይናገር ነበር። ኃያል ቀን እንደዚያ የልዑልን መንገድ የሚያሳዩአችሁ እነኚህ ናቸው ያለችውን ሴት ገሰጹ ነው የሚለው አይደል? መንፈሱን ከሴትዮዋ ወጣ ነው የሚለው። በጣም የሚገርማችሁ ልንገራችሁ፣ በጣም በእድሜ እንደዚህ ያደረገ አንድ ጊዜ አስታውሳለሁ። አንዲት ቤተክርስቲያንን የመታ ጠንቋይ ነው። በእንግድነት ሄጄ ነው መንፈስ ቅዱስ ነገረኝና ቀጥ ብዬ ሄድኩኝ እዛ ቸርች ውስጥ። የሚገርማችሁ ነገር ያ መንፈስ ቸርች ውስጥ ዳቆን አድርጎ ተቀምጧል። ደግሞም ሌላም ሴት ውስጥ ተቀምጧል። ያን መንፈስ እግዚአብሔር መታው። ሲመታው ከዛ በኋላ እልልላሉ ቸርች ውስጥ። ግን እንደዚህ ያለ መንፈስ ቅዱስ አሁን ደግሞ ብቻ በህዝቡ መካከል የተቀመጠ ዳቆን ሆና የተቀመጠች ሴት አለች አለ። የህዝቤን በረከት ሁሉ የሚበላ መንፈስ ነው፣ እባብ ነው አለ። ምን ላድርግ ገስጿል። አንዴ ስገስጽ አገር የምታክል ሴትዮ በጭንቅላቷ ተደፋች። እንደዚህ አለ፣ ዘመኔን በሙላ ቤተክርስቲያኑን አናውጥ ነበር፣ ተነቃብኛል። አዎ ዛሬ በኢየሱስ ስም በየቸርቻችሁ የሚያተረማምስ እሳት ይዛችሁ ትገባላችሁ። ይነቀል በጌታ በኢየሱስ ደም። አንተ ያለበት አንቺ ያለሽበት አንተ እኔ ያለሁበት ቸርች አጋንንት አይቀመጥም። ማስካፖራ ዶላ መጃና ማግራባጃ ማግሬቪጀን ካዶላ ባራና ባጀነ መግሬቪጀን ሜረና ቦሮቦሮቦሮ ካዶላ ባጀነ መግሬቪጀን ሜረና ባራና ቦሮቦሮቦሮ ቦጀነ ታዲያ መግሬቪጀን ሜረና ቦሮቦሮቦሮ ዛሬ የሚፈጅ እሳት የሚባላ እሳት የሚገለባብጥ የቅድስና እሳት እግዚአብሔርን የመስራት እሳት በኢየሱስ ስም ሰይጣን ማስከፎር ዶሎ ሆኖ ለቦጀ ነበር ለባሳ ጸልዩ በኢየሱስ ስም በኢየሱስ ስም የእውነት መነካት የእውነት መፈወስ የእውነት ዓይን መከፈት የእውነት ጆሮ መከፈት ኃይል ይሁን Mascapora dalla Bajaria Mocopos, Prevenia, Revental Badi Commandar Vegan, Megla Barabosa. Be delighted never good as a present, ever know it did accepted and I will accept it. Hallelujah. Tabernaxian David, Memphis Cadusan Carlen, Allah Tamlakman, the Onet Abraham, Bonet Father God, hallelujah. Amen. Jesus Gaetano, Jesus Gaetano, Jesus Gaetano.
የአሸናፊነት ቅባት፣ የአሸናፊነት ቅባት፣ አሸናፊ ቅባት፣ ሕያው የሆነ ቅባት ማስካፖራ ላባራላቦሳ በኔም በእህቶቼ ላይ ሕያው ሆኖ ፈንድቶ ይውጣ። ፈንድቶ እግዚአብሔር ምድርን የሚያነቃንቅ ቅባት ይምጣ በኢየሱስ ስም ስልጣን። የመከራ አይነት አይተናል። አሁን ግን በቅባት ግለጠን፣ በቅባት ግለጠን፣ በቅባት ግለጠን፣ በቅባት ግለጠን። በኃይል ያልተማረ ሰው የለም እዚህ ውስጥ። እግዚአብሔር ቃሎቹ በሙላ በመንፈስ ቅዱስ ይነከሩ፣ በመንፈስ ቅዱስ ሕያው ይሁኑ፣ በመንፈስ ቅዱስ ሕይወት በመንፈስ ቅዱስ ማስካፖራ ዳላቦራ ባራላቦጀነዳሳ ራዶለበጀነሜድረበጀነሜድረባራላቦጀነሜጋሳ መንፈስ ቅዱስ ሆይ እባርካለሁ። አንተ ታላቅ አምላክ ስለሆንክ ተመስገን። አንተ ብሩክ አምላክ ስለሆንክ ተመስገን። ሃሌሉያ። ኢየሱስ ጌታ ነው። ይብላችሁ በጣም እኔ አሁን ልመሰክርላችሁ ፈልጋለሁ። ወደ አገሩን አልነግራችሁም ግን ሄድኩኝ። አንድ ሀገር ሄድኩኝ። አንድ በጣም የታወቁ ጠንቋይ ናቸውና እንደዚህ ያሉ ያው እንደ ሽማግሌ ናቸው፣ እንደ ፈራጅ ናቸውና እንደዚህ ያሉ በምድሪቱ ላይ ሲረግሙ ምድሪቱን እንደዚህ ያሉ በቁንጫና በአይጥ ይበላ ህዝብ ብለው ረገሙ ተባለ። ቁጭ ብላችሁ ቀን ላይ ማለት ነው አይጦች ላችሁ ላይ ይወድቃሉ። ቁንጫ ላችሁ ላይ ይወድቃሉ። ምንድነው ንገሩኝ ስል አይ ሰውየው ናቸው የረገሙታል። ከዛ ጠራዋቸውና እንዲያልኳቸው ከዛሬ ቀን ጀምሮ ከስልጣኑ መጥቼዎታል፣ እርግማኑ ጋር ይወድቃሉ አልኩ። ከዛ አኩያሉ ይረግሙሻል ስል አይ እኔ በክርስቶስ ደም አንዴ የተቀደስኩ ስለሆንኩ አልረገምም። እንዴ ተመርቄያለሁ። እኔ በኢየሱስ ደም ተመርቄያለሁ በሉስ። እኔ በኢየሱስ ደም ተመርቄያለሁ። እኔ በኢየሱስ ደም ተመርቄያለሁ። እኔ በኢየሱስ ደም ተመርቄያለሁ። እኔ በኢየሱስ ደም ተመርቄያለሁ። ኢየሱስ ክርስቶስ ያድናል። እስቲ እንደዚህ በሚገርም ኢየሱስ ጌታ ነው። የኔ ሰውነት እርግማንን አይቀበልም በሉስ። የኔ ሰውነት እርግማንን አይቀበልም። የኔ ሰውነት እርግማንን አይቀበልም። የኔ ሰውነት እርግማንን አይቀበልም። ክብር ለእግዚአብሔር። እኔ ተናግሬ እንዲያልኳቸው ከስልጣኑ አዋርዶታለሁ፣ እርግማኑን ከምድሪቱ ላይ መትቻለሁ ብዬ ተናግሬ ሰብኬ ወረድኩኝ። እናደዱ፣ በጦር ሊወጉኝ አሰቡ፣ ጮሁ። እኔ እኮ የዚህ ምናምን ገዢ ነኝ አሉ። ኖ በቃ ማይነካ ነገር ነክተዋል። ይኸው በኢየሱስ ስም አፍርሻለሁ አልኳቸው። ቢገርማችሁ ነገር በወሩ ከስልጣን ወረዱ። በወሩ ምናቸው ሁሉ ተነጠቀ። ሰው ሆነ አሉ። ተራ ሰው። ኢየሱስ ጌታ ነው። ዛሬ ልንገራችሁ በጌታ በኢየሱስ ክርስቶስ ስም ስልጣን በምድራችሁ ላይ ባላችሁበት ከተማ ውስጥ ባላችሁበት ቤተክርስቲያን ውስጥ ከፍ ብሎ ያለ የፋነነ ያለ የጨለማ ስራ ያለበት ሰው በጌታ በኢየሱስ ስም ጉድፍ መጣያ ይሆናል። ጉድፍ መጣያ። አንቺ ትነሳለህ፣ እኔ እነሳለሁ። ማስካራዶላ ባጀኛ እግዚአብሔር ያስነሳናል። እግዚአብሔር ያስነሳናል። እግዚአብሔር ያስነሳናል። በእግሮቻችሁ ቆማችሁ እየጸለያችሁ ካላችሁ ቀኝ እጆቻችን አንስተን እንጸልያለን። ጌታ ሆይ እናመሰግናለን። በእውነት ድነሽነት በላያችን ላይ ስላመጣህ እናመሰግናለን። የክብር በነፍሳችን ስላኖርክ እናመሰግናለን። አንተ አምላካችን ነህ። አንተ ንጉሳችን ነህ። አንተ እግዚአብሔር ነህ። በልጅ በኢየሱስ ክርስቶስ የዋጋ መክፈል ሙሉዎች አርገናል፣ ብቆች አርገናል። ከክርስቶስ ኢየሱስ የተነሳ ልጆች ሆነናል። ከክርስቶስ ኢየሱስ የተነሳ ካህናት ሆነናል። ከክርስቶስ ኢየሱስ የተነሳ የተቀባን ሆነናል። ከክርስቶስ ኢየሱስ የተነሳ ኃይል ሆኖልናል። ከዚህ ደቂቃ ጀምሮ በእያንዳንዳችን ላይ ክብር ይሁን። ክብር ይሁን። ክብር we know command that the lightness come to him masquerade not for you let me bless him as all ኃይል
አሜን በኢየሱስ አሜን የመንፈስ አሜን ቅዱስ ክብር በላቸው ላይ ይወጣ ጸልያለሁ። ክብር አሜን እናንተ ይሁን። ሃሌሉያ። አሜን ሂዱ ፈውሱ፣ አሜን ሂዱ ነፃ አውጡ፣ አሜን ሂዱ አጋንንትን አስወጡ፣ ሂዱ አሜን በኢየሱስ ስም ስልጣን አሜን የተበላሸውን አስተካክሉ። ሂዱ አሜን ስማችሁ ይብዛ፣ አሜን ሞገሳችሁ ይጨመር። ሂዱ ቀና ብላችሁ ሂዱ በኢየሱስ ስም አሜን ሂዱ በኢየሱስ በጌታ በኢየሱስ ስም ስልጣን መንፈስ ቅዱስ አሜን እንባርካለን። አንተ አሜን ታላቅ አምላክ አሜን ነህ፣ ተመስገን። አሜን ከፍ በል እንወዳለን። አሜን በኢየሱስ ክርስቶስ ድንቅ አሜን ስም አሜን 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 ሃሌሉያ ሃሌሉያ አሜን ሃሌሉያ ኧረ ኢየሱስ ጌታ ነው። ተባረኪ በጌታ አሜን በኢየሱስ አሜን እህታችን እየጸለየች ወገኖቼ አሜን አንድ ጉዳይ እናፈርሳለን። አሜን ምስጢርን የሚገልጥ አምላክ የተባረከ ይሁን። አሜን አንዳንድ ጊዜ የድል ነሺነታችንን ብቻ ሳይሆን የምንነሳበት ደግሞ አንዳንዴ የምንሸነፍባቸው ኬዞች በእርግጥ በክርስቶስ አምነን የዳንን ሰዎች እርግማን እኛ ላይ አይሰራም። ይህንን በደንብ ልባችሁ ላይ በደንብ አትሙልኝ። እርግማን እናንተ ላይ አይሰራም። ሟርት እናንተ ላይ አይሰራም። ኃይል በሚሰጠን በክርስቶስ ሁሉን እንችላለን። አለቀ። ግን አክሰስ የሚባል ነገር አለ። ምንድን ነው የሚባለው? ይሄ እድል ፈንታ፣ እድል መስጠት። ለዲያብሎስ እድል ፈንታ አትስጡ ይላል አይደል? ለዲያብሎስ ፈንታ አትስጡ። አያችሁ፣ እኔ አሁን እየጸለይኩ እያለ እንደሱ ነገር እኔ ድሮ ነው ይሄ ህንዶች እግራቸው ላይ የሚያደርጉት እንደዚህ እንደ ብራስሌት የመሰለ ለዛውን ከነሐስ የተሰራ እንደ ቱቦ የመሰለ ከነሐስ የተሰራ እግር ላይ አለው። ለዛውም ቀኝ እግር ላይ ነው ማየው፣ ቀኝ እግር ላይ እና በተለይ ያ ቀኝ እግር ያላት ሴት እኔ ድሮ አንድ ሙስሊም ሴት አውቃለሁ። እናቴ መናፍስት አምልኮ ስለምታመልክ ያቺ ሴትዮ እሷ ጋር ትሄድ ነበር እና እናቴ ፍለጋ ሲሄድ ሴትዮዋ በሬ ላይ ሁሉ ትጨፍራለች። ፈርስ ይታረዳል፣ ይበተናል፣ ደም ይታረዳል። በአመት አንድ ግብር አላትና ከተማው ላይ አሮጊት ነች፣ ግን በሬ ላይ እኔ በልጅነት አይምሮ ያየሁትን ነው የምነግራቸው። እና በሬ ላይ ትጨፍራለች፣ የመጨፈር አቅም አላት ሳትወድቅ ማለት ነው። እና ኃይለኛ ትፈራ ነበረ በከተማው ላይ። የሚገርመው እሷ ሴትዮ ከሞተች በኋላ ግማሹ ልጆቿ አብደዋል፣ ግማሹ ስራ ፈት ሆነዋል። አንዱ ተምሮ ዲግሪ ያለው እድሜ ልኩ እኔ እንኳን አሁን በቅርብ ራሱ እዛ ከተማ ሄጄ ጥርሱን ጨርሶ የሆነ የተጎሳቆለ ሰው ነው ቁጭ ብሏል። እና አንዳንድ ጊዜ ይሄ በቤተሰብ ጉዳይ ላይ ባለፈው እኔን መንፈስ ቅዱስ አቦም ጌታ ተናግሯት እዛ ሆኜ ስትነግረኝ ነበረ። የእግዚአብሔር መንፈስ ነው እዛ የተወለድኩበት ከተማ ላይ ያደግኩበት ሰፈር ላይ እዛው ሰፈር ላይ ነው እንደ እድል እግዚአብሔር ሲያዘጋጅልኝ ቤት ለአንድ ወር የተከራየሁበት ቤት እዛ ነው፣ እዛው ሰፈር አካባቢ ነው። እና እዛን ያለውበት ሰፈር የአብሮኮሌ የሚባል የዛፍ አምልኮ ነበረ። በየዓመቱ ሰኔ አካባቢ ላይ ቡና ይፈላለታል። የከተማው ሰዎች በሙሉ ይሰበሰባሉ። ቂጣ ይጋገርለታል፣ ቡነቀሌ ይደረግለታል። እንደዚህ አይነት አምልኮ ነበረ። እኛ እዛ ሰፈር ውስጥ አንዳንዴ ለስለት ያስቀመጡትን ሁሉ ብር እየወሰደን እንበላበት ነበረ፣ ልጅ ሆነን ነው ማለት ነው። እና እንዲህ በመናፍስት የታሰረውን የእግዚአብሔር መንፈስ ሂድና ከምንጩ ሂድና አድርግ አለኝ። በቃ ከምንጩ እኔ አይደለም ለእህቶቼ፣ ለወንድሞቼ፣ ለዘር ማንዘሬ የሚሆነውን እርግማን ምንጩን አድርግ አለኝ። እኔ እንግዲህ የመጨረሻ ልጅ ነኝ ብያቸዋለሁ። ከዛ እዛ ከተማ ሄጄ ስጸልይ እኔ እስከ 2 ቀንና 3 ቀን በሙሉ የውጊያ ጦርነት ነበር ማለት ነው። የጠረጋ ልክ እንዴት ነው ጫካ እንደምትመነጥሩ ምንጠራ ነበረ። የእናቴ አያት መናፍስት ከባህር ውስጥ የሚጠራ ነው። በፈረስ ነው። በጣም ግዙፍ የሚንጀር ሰዎች ናቸው። ግዙፍ ስለሆነ በብዙ ባሪያዎች ተሸክሞ ነው ቤቱ የሚገባውም ፈረስ ላይ የሚወጣው እና ቤቱ ባህር ዳር ላይ ነው። ከዛ መናፍስቶች እየመጡ እሱ መንፈሱ ሲገባ ሰው ፊቱን አዙሮ ማየት አይችልም። ያ የአያቴ መንፈስ ደግሞ እናቴ ላይ ሆኗል። እና እንደዚህ አይነት ስለነበረ
ያንን ሁሉ አሳይቶኝ ከምንጩ እናቴ ስትነግረኝ የነበረው ነገር እኔ መንፈሱ ሲፈልቅ ደግሞ እዛ ልጆኜ በነበርኩበት ሰዓት ውስጥ ግንባሬን መንፈሱ ልክ ሊገባ ሲል ግንባሬን ነካ ነካ ያደረገኝና የአንበሳ ግንባሬ አድርገ ምናምን ይለኛል። ለካ እሱ እኔ ያመቻቸኝ ነበረ። ያንን ሁሉ ገለጠልኝ እግዚአብሔር መንፈስ ማለት። ከዛ አንድ አስተማሪ ልጅ ምን ህልም ቢያይ ጥሩ ወዲያውኑ በገባው ይህንን እኔ 3 ቀን ሙሉ ተዋግቼ ከጨረስኩ በኋላ መጀመሪያ ራሴ ህልም አየሁ። ምን አየሁ? ከሰውነቶቼ ውስጥ በሙሉ ከራስ ፀጉሬ እስከ እግር ጥፍሬ እንደዚህ እንዴት ነው አንዳንድ ትሎች አይታቸዋል። ቁስል ሰውነታችን ላይ የሚወጣ ትል እኮ አለ፣ አንድ በስቶን የሚወጣ እንደዛ አይነት ትሎች ከተለያየ ሰውነቴ ላይ ሲወጣ ከእግሬ ጀምሮ እያፈረጥኩ ሳወጣ ከዛ በነጋታው ደግሞ አንድ እዚህ ከደብረ ዘይት ያለ ድሮ አብሮኝ የሚያገለግል መምህር ነው። ኧረ እባክህ ፓስተር በህልሜ ዛሬ ሌሊት አንተ ሳያደርኩኝ እና ምንድነው ገላህን ካንገት በታች እንዳለ ዲዲቲ ተጠቀብተህ አየውክና ጸረ ተባይ ማለት ነው ዲዲቲ የሚባለውና ምንድነው ለዋል ስልክ ሙልጭ አድርጌ ልነቅለው ፈልጌ ነው ትለኛለህ አለ። እና እያንዳንዱ እህቶቼ ወንድሞቼ ዘርማንዘሮቼ ያሉት በሙሉ በክርስቲያኖች ይበዛሉ፣ ግን አደገኛ ጦርነት አይደለም፣ በጣም ከባድ ጦርነት። እዚህ ምናልባት እዚህ ውስጥ ያላችሁ ሰዎች አሉ። ፓስተር የሆነች እዚህ አሌክሳንድሪያ ዲሲ አካባቢ ላይ አለች። በቃ በጣም እሷን ራሱ እያገለገለች ይታገላታል እንኳን። እና እንደዚህ አይነት ውጊያ የነበረውን ነገር ሳፈር ስዋጋ ምስል እግዚአብሔር በቃ ይሄንን ነገር ከንትና ላይ ንቀል፣ ከከሌ ላይ ንቀል፣ ከምናምን ላይ ንቀል እያልኩ ስጸልይ ይከረብኩ ማለት ነው። ይህንን ማድረግበት ምክንያትና ለመመሰክርላችሁ ነገር ልክ እንደዛው ከዘር ቆጥሮ የመጣ ከርስን ዛሬ ከየቤታችሁ እናፈርሳለን። ደግሞ ሌላ ቦታ መሰለ እግር ላይ የሚቀመጥ ማለት ነው። እንዳትንቀሳቀሱ፣ እንዳትሄዱ፣ ሰው እንዳትሆኑ በቃ ህይወታችሁ ሁልጊዜ የትግል ህይወት። እናንተ ትዋጋላችሁ፣ ድልነሺ ትሰበካላችሁ። ወጣው ብላችሁ ስትነሱ መቼስ እንኳን እናንተን ኢየሱስን ተዋግቷል፣ ጳውሎስን ተዋግቷል። ምንም እኛን የማይዋጋን ምክንያት እኛ እኮ ልዩ ፍጥረት አይደለንም። ትምህርቱ ድልነሺ ናችሁ የሚለን መንፈስ እኛ ውስጥ አይገባም እንጂ ሊዋጋን ይችላል እላችሁ ፈልጌ ነው። ግን ምን ይላል መጽሐፍ ቅዱሱ? ቅድም ለአንድ እህት ስጸልይላት ነበር እና በጣም በቮይስ ልካልኝ ውስጤ በጣም እንትን አለኝና ምን ይላል በኢሳይያስ ምዕራፍ 10:27 ላይ በዛን ቀን ቀንበሩን ይላል። ቆይ ላምብላችሁ እና ከዛ ጸልይላችኋለሁ። ኢየሱስ የተባረከ። ዛሬ የሚሰባበር አድቅቀን እንወጣለን እንጂ ዝም ብለንማ አንለኝም። አፈራርሰን እንወጣለን። ኢየሱስ ስም ይፈርሳል። አሜን። ኢየሱስ እሱ ጌታ ነው። ከኛ ጋር ያለው ከዓለም ካለው ይበልጣል። አሜን። በልባችሁ በደንብ ያዙ። ከእናንተ ጋር ያለው ኃይለኛ ነው። አሜን። በቀላሉ እጅ የሚሰጥ አይደለም። ምክንያቱም የእግዚአብሔር መንፈስ እንኳን አይደለም በህይወታችሁ ውስጥ እንደዚህ የእግዚአብሔር ቃል ተሸክማችሁ አይደለም፣ እንዲሁም እግዚአብሔር ቃል ኢሳይያስ 10:27 ላይ በዚያን ቀን ሸክሙ ከጫንቃ ቀንበሩ ከአንገት ላይ ይወርዳል፣ ቀንበሩ ከውፍረቱ የተነሳ ይሰበራል። በተለይ ቀንበሩ ከውፍረቱ የተነሳ ይሰበራል የሚለውን በእንግሊዘኛ ላንብብላችሁ። የሚገርም ቃል ነው የሚነገረው። ቀንበሩ የሚለውን ከውፍረቱ and the yoke shall be destroyed because of the anointing ይላል። ዮክ የተባለው ይሄ ቀንበር በቅባቱ ምክንያት ዲስትሮይ ይሆናል ነው የሚለው። አሜን አሜን አሜን። destroy because of the anointing። አሜን አሜን። ዛሬ ዲስትሮይ በዚህ ቅባት እናስደርጋለን። አሜን አሜን። ይሄ ቅባት ስራው ቀንበር መስበር ነው። አሜን እግራችሁ ይፈታል። በጌታ መንፈስ ሆኜ ነው እንደተባለው ነው። ለየት ያለ ቅባት መጥቷል። እናቴ ሰኞ አሜን አሜን። ኢየሱስ እርግጠኛ ነኝ የብዙዎቻችሁ ነገር የቆመ ነገር ይቀጥላል። ከዚህ ቀን ጀምሮ አሜን አሜን። እውነት በእውነት ራሳችሁ ትመሰክራላችሁ። ለጌታ ታወራላችሁ።
ይሄ እኔ ራሳችሁ ለራሳችሁ ማይገባችሁ ነገር የሆነ ውጊያ እንዳለባችሁ ተረድታችሁ ጨርሳችኋል። አሜን። በልጆቻችሁ ታያላችሁ፣ በትዳራችሁ፣ በስራችሁ፣ በኑሯችሁ ቦታ፣ በጤንነታችሁ ላይ ዝም ብሎ አይደለም ውጊያ እንዳለ ይታወቃቸዋል። ዛሬ ለዚህ ውጊያ ቅባት ነው የምንጠራው። አሜን አሜን። ቅድም በክርስቶስ ብለናል አለ። በቅባቱ ቅባት ቀንበሩን እንክት እናደርገዋለን። አሜን ፓራዶስ እንዲህ ይሆናል። አዳምጡ፣ የእግዚአብሔር መንፈስ የሚናገረኝ ኢሳይያስ 9 ቁጥር 1 ላይ ጥቅሱ ነው የሚሰጥ። በመንፈስ ሆኜ እያነበብኩ አይደለም። ይኸው ተጨንቃ ለነበረች ከእንግዲህ ጨለማ አይሆንም ይለኛል። መኬና ባረክ እናንተ ለተጨነቃችሁ የምስራች እግዚአብሔር ብርሃን ይላቸዋል። አሜን። ከእንግዲህ በኋላ ያስጨነቃችሁን አስጨናቂ በተለይ ወረድ ብሎ ሲናገር ያንን የሚዲያም የብረት ቀንበር እግዚአብሔር ይሰብራል። አሜን። ህይወታችሁ ላይ የተቀመጠ የትኛውም ጨለማ፣ የተቀመጠ የትኛውም ቀንበር፣ በተለይ እንቅስቃሴያቸው የተያዘባችሁ ሰዎች ነገራችሁ አንድ ሰሞን ጥሩ የነበረ አሁን እስታክ ያደረገባችሁ ሰዎች እግዚአብሔር ዛሬ እንክት ያደርገዋል በጌታ። አሜን። ኧረ እባክሽ በደንብ አድርጋችሁ አሜን በሉ እባካችሁ። አሜን። ከገባችሁ ጸልያችሁ ውጡ። ልጆችም ቢሆን ይረብሹ ነው አብረው ይጸልዩ እነሱ ራሳቸው። ኢየሱስ ክርስቶስ ጌታ ጌታችሁን ነፃ አውጡ። የትኛው ባርነት ነፃ አውጡ። የእግዚአብሔር ቅባት በመካከላችን አለ ወንድሞች። ኖራችሁ ላይ የተቀመጠ ጤንነታችሁ ላይ የተቀመጠ ልጆቻችሁ ላይ ትዳራችሁ ላይ ባለቤታችሁ ላይ ሚስቶቻችሁ ላይ የተቀመጠ ዛሬ በዘራችሁ ላይ ያለ ቀንበር እኔ ሄጄ እንዳሰበርኩት ጌታ ስለጠቆመኝ እንጂ በጌታ በኢየሱስ ዛሬ እህቴ ሙሉ ገብርኤል የተባለው መሰዊያው ላይ ሙሉ አዳምጪኝ። ሙሉ እጅሽን ጭንቅላትሽ ላይ አድርግልኝ። እጅሽን ጭንቅላትሽ ላይ አድርግልኝ በጌታ በኢየሱስ አሜን። ያ እና ኮፕሬጀስ ኬፕላደን ተዲያኖስ የአቴቴ መንፈስ ሳት ብላ አሜን። የሞት መንፈስ ሳት ብላ አሜን። የፍየል ግብ የለመድክ መንፈስ ቅቤ የለመድክ መንፈስ እሷንም ልጆቿን እየተከታተልክ እግራቸውን አስረሃል በጌታ በኢየሱስ ይቀውጣ በኢየሱስ ክርስቶስ ደም ይቀውጣ በጌታ በኢየሱስ ክርስቶስ ደም ነጻ ውጣ ከዛሬ ጀምሮ ይህን አስካ ይህ በመቃብር ቤት ውስጥ አፈር የሚረጭ መንፈስ አፈር ውስጥ ቀላቅላታለሁ ይለኛል እኮ መንፈስ አፈር ከታታለሁ አትችልም ቤቷ ውስጥ ኢየሱስም ስራ ይፈጽበት አይችልም ዛሬ እገላለሁ በጌታ በኢየሱስ ክርስቶስ አትችልም በህቴ ላይ ዘረን ሰርከውን በትር ዛሬ ወደ አንተ መለሱ በኢየሱስ ደም በኢየሱስ ደም በኢየሱስ ደም ነጻ ትውጣ በኢየሱስ አሜን አሜን። ልቧና አይምሯ ሁሉ ነጻ ይውጣ። መንፈሷ ሁሉ ነጻ ይውጣ። ቤቷ ነጻ ይውጣ። ልጆቿ ወንድ ልጇ ሴቶች ልጆቿ በኢየሱስ ክርስቶስም ነጻ ይውጣ። ዘር ቆጥሮ የመጣ የሟርተኛ የድግምት የጥንቆላ የአስማት ዘር ቆጥሮ የመጣ ቃልቻ ገሪባ መንፈስ በኢየሱስ ክርስቶስ ስምና ስልጣን አሁን ጸለይኩኝ። ጠረኩት። የተጠረገ ይሆን አሜን። ይጠረግ ነጻ ትውጣ በኢየሱስ ደም አሜን። አይምሮሽ ላይ አድርግልኝ በጌታ በኢየሱስ አሜን። አይምሮሽ ተከፍቶ ዘይት ሲፈስበት ያለው አሜን። አይምሮሽ ተከፍቶ ዲስኦርደር የሆነውን በቃ ኦርደሩን ሲያስተካክል ያለው በኢየሱስ ክርስቶስ ደም መንፈስ ቅዱስ አሁን ቀምጤነስ ኮፕሮቨዲ ነሞሳ አሁን ይስተካከል። አሁን ይስተካከል። አሁን ይስተካከል። አሜን
አሜን ሃሌሉያ ገባሳት አሁን ገባሳት አሜን ገባሳት አሁን ጀርባ ላይ ተቀመጠ ልቧ ላይ ተቀመጠ ሰውነቷን እምሮዋን ልቧን ጆሮዋ በኢየሱስ ደም የተወጀ ይሁን አሜን ሃሌሉያ የሚገርምሽ ነገር እንደዚህ እንደ ጥምብ ሲኖር እንደሚመጡ ዝንቦች እግዚአብሔር ከላይሽ ላይ ሲያባርራቸው አይቻሉ አሜን ክብር ለእግዚአብሔር ይሁን አሜን ራዳን ታፖና ካሳ ፕሮቫዴናሞስ ኢሌቫን ተከዲያና ማሳ እግዚአብሔር እንደዚህ ይለኛል ይው ደግፌ ያስኩሽ ይለኛል ለጠላት እጅ አሳልፌ አልሰጥሽም አንጥልሽም ይላል ይው እኔ አባትሽ ነኝ እኔ ጠባቂሽ ነኝ ያንን ክፉ ዘመን ያሻገርኩሽ እኔ ነኝ እንዴት ተውሻለሁ እንዴትስ ለጠላት አሳልፌ ልጄ በኔ ታመኝልሻል በኔ ላይ ተደገፊልሻል ያስጨነቀሽን ዛሬ ያስጨነቅኩት ያሳደደሽን እሱን አባረርኩት በኢየሱስ ሲከተልሽ የነበረ እርግማን ዛሬ ተቆረጠ እግሮችሽ ነፃ ወጡ ያንቺ አይደለም የልጆችሽ ነገር ጭምር ተለቀቀ በኢየሱስም በረከታቸው ሰላማቸው ትዳራቸው በኢየሱስ ተለቀቀ አሜን ሰይ እኔ እውነቴን ነው የምላችሁ ወንድሞቼ ለእግዚአብሔር ይሁን የእግዚአብሔር ክብር ከብዙ ሰዎች ላይ ያንን ብራስሌት ነቅሏል ለእግዚአብሔር ይሁን አሜን ኧረ በጌታ በኢየሱስ ይሁን አሜን እውነቴን ነው ፍጥነት ትጨምራላችሁ አሜን ለአንዳንዶቻችሁ ላናገኛችሁ ሁሉ እንችላለን በጣም ፈጣን የሆነ ቅባት መጥቶባችሁ እግዚአብሔር ምስክሬ ነው እንዴት በሷ ይሄ መንፈስ ሰራ እስኪባል ድረስ እስኪባል ድረስ እግራችሁ ላይ ገባ እነሆ መንፈስም ገባብኝ ይገባባችኋል የጸሎት አቅማችሁ ይደሳል ቢዝነሳችሁ እግዚአብሔር እጅ ማሴላ አኩነ ደንታ ራዴላ ባዲያና ሴላ በሚገርማችሁ ሁኔታ የተሰበረ ነገር አለ ምር ሰምቻለሁ የወደቀ ነገር አለ አሜን የወደቀ ቀንበር አለ አሜን የወደቀ አላንቀሳቀስ ሰላም የነሳችሁ ነገር ላይ እግዚአብሔር አሳልፎ ሲሰጣችሁ አየ በኢየሱስ ላይ ተሰብሯል እናንተን ያሸነፈ ዛሬ ተሸንፏል አሜን 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 እግዚአብሔር ይባርክ ተባረኩ አይከለክልም አቤት የኛ ጌታ ቋጠሮን የምፈታ ዳሌኔ ወዳጅ ዛሬ ለዘላለም የሚያይቷችሁ አባቴ ይባረክ አሜን እሰይ ቀንበር ሰባሪ መንፈስ ቅዱስ አሜን ተባረክ እኔ ውድ አሜን ሄርሜላ የምትባዩ እህት ክፈችልኝ ምትቺ ከሆነ የሚከፈትልሽ ከሆነ ሄርሜላ የምትባዩ ነገር ነው ዛሬ ገርማችኋል በህይወታችሁ ውስጥ እንግዳ ነገር ይፈጠራል እንግዳ ጌታ ቅባት በላይ ላይ ያለው በጌታ በኢየሱስ ማስኬ ፕሮቫዳንቲ ዲያና ማሰፕሎዳን ታዲና ማሰበረን ማሳ አይከንዴ በቴክስት እንኳን ንገሪኝ ማይከፍትላች ከሆነችን እህት ዛሬ እዚች እህት ላይ እግሯ ዛሬ ሲፈታ እያየው ነው ያለው እግሯ ሲፈታ አሜን በእውነት ይገርመኛል አንዱ ካትያች ቀለበት ያለችው እግር ካለበት ማየው እዚች ብላቴና ላይ እግዚአብሔር ነፃ ያወጣታል ረጅም መንገድ ትሄዳለች መንገዷ ሩቅ ነው እንዴት እግዚአብሔር እንደዚህ ነው መንገድሽ ሩቅ ነው በላት ይለኝ መንገድሽ ሩቅ ነው ተስፋ ቆርጠሽ ወድቀሽ ተኝተሻል እግዚአብሔር ወይ ውሰደኝ እያል ስትጸልይ ይሰማለሁ እግዚአብሔር አይወስድሽም ገና መልአክ ልኮ ያበላሻል በጌታ መንገድሽ ሩቅ ነው በጌታ በኢየሱስ የእግዚአብሔር እጅ በሕይወትሽ ላይ ይመጣል እንግዳ ነገር እግዚአብሔር ያደርጋል አሜን ሁሉ እነኛ ያዘንሽባቸውን ወራት የሚክስ ጉብኝት አሜን
አሜን አባ ኤላ ዲንታ ብራጃ ሰሞ ካምፕሮቫ ደንቲደ ሞሳ የኔ እግርሽን ያጅልኝ። እግዚአብሔር እንዲህ ብለሽዋል። እግዚአብሔር ሆይ ታስሬ ልቀመጥ ነው እንዴ ጠራኛልሽ? ታስሬ ልቀመጥ ነው ወይ? አኪነ ዶስ ከፕራቫዲና ሞሰ እግዚአብሔር ዛሬ ኤፍታ ብያታለሁ ይላል። ያንን አላዘር ሃሌሉያ እና ይሄ ድምፅ ነው አንቺ ላይ የሚታየኝ የሚሰማኝ። ፍቷትና ትሂድ ትውጣ ትሂድ በኢየሱስ ከዚህ ወደ ውጭ በሮቹ እንዲከፈትላት በጌታ በኢየሱስ ቢዝነስ ይከፈትላት፣ በኢየሱስ ስኬት ይከፈትላት። እግዚአብሔር መንገዶች ላይ የቆመ ጉቶ ይነቀል በኢየሱስ አሜን። ይሄ ኑሮዋን ጓዳዋን መቃብር ያደረገ መንፈስ ዛሬ ተቀጣ በኢየሱስ ደም። አጥም ይጥፋ ተብሎ እንደተጻፈ በእርሷ ላይ የተቀመጠ ቅጥር ሁሉ ዛሬ ወደቀ። እግዚአብሔር እንደገና ዘመንሽን አድሳለሁ፣ እንደገና ሕይወትሽን አድሳለሁ። እነሆ ለክብሬ ትቆሚያለሽ፣ በአደባባይ ትመሰክሪልኛለሽ። እነሆ ማዳኔ ለብዙዎች መዳን ምክንያት ትሆኛለሽ። ጨለማ ባንቺ ይጠፋል ይለኛል። ሟርተኛው ባንቺ፣ ደጋሚው ባንቺ፣ እብድ መንፈስ ሁሉ ይድናል ባንቺ። እብድ መንፈስ ያድናል ኢየሱስ፣ ታደጋል ኢየሱስ። እግዚአብሔር አምላክ ይህችን እህት ስለ ጎበኛት አመሰግናለሁ። ከእግሯ ላይ ስለወደቀ ከዛሬ ጀምሮ አትያዘም፣ ትፈጥናለች፣ ፍጥነች በጌታ በኢየሱስ ስም። ህይወቷ የፍጥነት ዓመት ይሆንላታል። ማረጎስ ተክላደን ቲዲያኖስ ማንቴሌቤንሞስ መንፈስ ቅዱስ ወድሃለሁ ስም ይባላል። ወይኔ አባት እስቲ ሁላችሁ ባላችሁበት እጃችሁ ልባችሁ ላይ አርጉልኝ፣ ልባችሁን አርጉልኝ። ለሁላችሁ ጸልይ። ሌሊቱ ይነጋል በጌታ በኢየሱስ ስም። እኔ በጣም የሚገርማችሁ ነገር ወይኔ አባቴ እግዚአብሔር እንደዚህ ይለኛል። አይገርማችሁ? የብዙ ሰዎች ልብ ወርዷል ይለኛል። የብዙ ሰዎች ክም ብሎታል አለኝ። በቃ መጸለይ አቅቷችኋል። ወረደ። አባቴ ለምነን ሰለቸን አሉኝ አለ በእግዚአብሔር መንፈስ። ጌታ ሆይ አንተም እንደ ሰው ሰለቸኝ፣ በቃ እኔ ባልጸልይስ ብላችሁ ጋደም ብላችሁ ብትተኙ ሰዎች በላው ይህን ኢየሱስ መጣላችሁ፣ ጓዳችሁ ድረስ መጣላችሁ ለማለት ኢየሱስ እነኛ ደቀ መዛሙርቶቹ መተው 3 ጊዜ ተመላለሰ። ዛሬ ስንት የተመላለሰ እናንተ ቤት ኢየሱስ ቤት ደጅ ጠና መሰለኝ። ካልጸልይ የሚያመጣውን ያምጣ ብየው አቅቶኛል። አሁንስ በቃኝ ያላችሁ ሰዎች እግዚአብሔር አልበቃም በላቸው ይለኛል። መንገዳችሁ ድምፅ የሚሰማኝ መንገዳችሁ በቃኝ ነው። በቃኝ መች ተጀመረና መች የተነጋገርነውን ነገር አለ የምን በቃኝ? እኔን ሳታገለግይ ወዴት ክብር ሳትመሰክሪ ወዴት ብዙዎችን መዳን ምክንያት ሳትሆኝ ወዴት ራጄስ ካፕላደን ቲዲያላችሁ ማሳ የበቆሎ ማሳ ውስጥ ይከተኛል የጌታ መንፈስ። የበቆሎ ማሳ ውስጥ ከዛ ማሳ መካከል እየመረጠ እየሸለቀቀ ያሳየኛል። ብዙዎች ፍሬያቸው ጠላት ወጥቶታል። አሁን ግን ፍሬያቸውን መልሳለሁ አለ። በቆሎ ማሳ እየሸለቀቀ ያሳይ። አንዳንዱ ሙልት ያለ ነው፣ አንዳንዱ ደግሞ ተወግቷል፣ ተበልቷል። ግን ሲታይ የቆመ ይመስላል። ፍሬው ተበልቶበታል፣ ፍቅሩ ተበልቶበታል፣ ጸሎቱ፣ ቅድስናው፣ ትህትናው፣ ቅንነቱ ተበልቶበታል። እግዚአብሔር ዛሬ ምርኳቸውን መልሱ። እግዚአብሔር ፊት ዝም ብላችሁ ልባችሁን ጭናችሁን የምላችሁን አሜን እያላችሁ የለም። ዛሬ አሜን ብትሉ የሆነ ነገር ይዛችሁ ትወጣላችሁ። እግዚአብሔር መንፈስ በኃይል በከባድ ደመና መጥቷል በላይ ላይ ራሴ ግራ እየገባኝ ምንድን ነው እንደዚህ አይነት ዛሬ እግዚአብሔር በእያንዳንዳችሁ ላይ ትዳስሳችኋለች። ጨለማ ወደ ብርሃን ትቀይራለች። ድካም ትሞላለች። ዛሬ ያዘናችሁበት ነገር አይቀጥልም በላቸው ይለኛል። ቀኑ ደረሰ በላቸው። ማብቂያው ሰዓት የማብቂያውን ደም የሚጠብቁ ሰዎች የማብቂያው ልክ ኤርፖርት ላይ ልክ ቪዛቸውን ጨርሰው ለመብረር እንደተዘጋጁ ሰዎች አንዳንዶች አሉ አለኝ። ወደ 10 ሰዎች 10 ቁጥር ነው የሚያሳይ 10 ሰዎች ወራቸው በእግዚአብሔር ዘንድ የታየላቸው
ሊያደርጋቸው የመጣ እንባቸውን ሊያብስ የመጣ ዘመናቸው ሁሉ ለቅሶ ነበረ። ዘመናቸው ሁሉ ትግል ነበረ። ዘመናቸው ሁሉ እየየ ነበረ። በሰው ተሰጥቷል፣ በሰው ተሽሟጠዋል፣ በሰው ቃል ወጥቶላቸዋል፣ ስም ወጥቶላቸዋል። ከዚህ የተነሳ በሰው አይምሮ በሰው ልብም ተረስተዋል አለ። እኔ ግን አሰብኳቸው፣ ቀናቸውን መጣው። አሁን ማንም ሳያቸው ድንገት ተስፈንጥረው ይወጣሉ። መካከል እንደሚወጣ ትንታክ እነሆ አወጣዋቸው ከሚንገበገቡበት ምድሩ ሁሉ እሳት ከሆነችባቸው፣ የሚስቡት አየር ሁሉ እሳት የሆነባቸው፣ የሚበሉት ሁሉ እሳት የሆነባቸው፣ ሰው ሁሉ እሳት የሆነባቸው፣ የሚያመልኩበት ቸርች ሁሉ እሳት የሆነባቸው፣ መኝታቸው እሳት የሆነባቸው ላሳርፋቸው መጣው። መከራቸውን አየሁ፣ እንባቸውን አየሁ። ከዚህ በኋላ በጠላት አይመቱ ማለት እኔ ከለላ ሆንላቸዋል፣ ጋሻ በላባዎቼ ይጋረዳቸዋለሁ። ገኛቸው ምላስ አያገኛቸው። ሰውራቸዋለሁ፣ ከሚመጣ ረሃብ ሰይፍ ሰውራቸዋለሁ። በረሃውን ጥጋብ አረግላቸዋለሁ፣ ምድረ በዳውን አረግላቸዋለሁ፣ በመንገዳቸው አበረታቸዋለሁ። እነሆ መልአኬን ደግፌ ሃሌሉያ ዳመልኬው እንድትለው ተባረከ እያለ ብላክ ተባረከ ለአንተ ያለ ማንም የለም። አመሰግናለሁ ጌታ እግዚአብሔር ሆይ ስለቀደምክ አመሰግናለሁ። ጌታ እግዚአብሔር ሆይ ተባረክ ጌታ እግዚአብሔር ሆይ ጌታ እግዚአብሔር አንተ ጌታ እግዚአብሔር አንተ ኃያል አምላክ ሀሳብና ምክራችን እንዳስዳረግ ይባረክ ጌታ እግዚአብሔር ሆይ በፊቷ ልጣለኝ ራና ማሻኮ በየፖለ በንገረረበረት ለመገረረበረቱ ራና ማሻኮ በየፖለ በንገረረበረቱ አሜን ሃሌሉያ ማኬናቶስ ጆሮአችሁ ይከፈትላችሁ ሰዎች አሉ። አሜን አሜን ኢየሱስ ስም አሜን። አይገርምም? ጆሮ የሚከፈትለት ሰው አለ። ጆሮ ለሳሙኤል መስማት ይጀምራል። አሜን አሜን አሜን። ለጠላቴ ሐዘን ለኔ የደስታ ቀን ነው፣ ለኔ የደስታ ቀን ነው። እያለኝ በፊቱ እንዲህ ዘምራለሁ፣ እንዲህ ዘምራለሁ። ለሰጠኝ ጌታ በግናዬን ጋኛለሁ። ይህ ነው የኔ ጌታ ታሪክን የሚሰራው። አሜን። እናንተ እኮ የተፈረመ ወረቀት የተሰጣችሁ ሰዎች ናችሁ እኮ አብዛኛው። አሜን አሜን። ጸደቀ ነገር እጃቸው የገባ ሰዎች ናቸው። አሜን አሜን አሜን። ያበቃለን ነገር እጃቸው የገባ ሰዎች ናቸው። እንዳልተደረገላችሁ ለምን ትቆዝማላችሁ? አሜን። አባ ጌታው ተመስገን ተመስገን። ሐኪም የጻፈውን ደብዳቤ የተሰረዘላችሁ ሰዎች፣ የሞትን አዋጅ የተሰረዘላችሁ ሰዎች፣ መቃብራችሁ የተገደለላችሁ ሰዎች እንዲህ ነው የሚመለከው። እንዲህ ነው የሚመሰገነው። በልመና ነው ጸሎት፣ በጭንቀት ነው ወይ? ኦ መንፈስ ቅዱስ ምስጋና ላንተ ይገባል። ጌታ ኢየሱስ ወንዱ ተነስ፣ እዚህ ቤት ውስጥ ሰው ካለ ጀግናው ተነስ። ነው ጀግና ማነው ደፋር? አለውኝ እኔ አለው
ተውኝ አሜን Era አሜን ሃሌሉያ አቴ ላይ ተውኝ እንደነከሰኝ እሱን ኃይለኛ ተዋጊ አደረገኝ አሜን እነሺ አደረገኝ እሰይ አሸናፊ አደረገኝ አሜን ጀግና እኮ አደረገኝ አሜን ተዋጊ አደረገኝ እሰይ ወደ አሜን ተሳብዱ አባ ነው እናንተ በኢየሱስ አሜን ስም ማናሶ ፕራዲና አሜን አሜን ባጀስ ተባረክ Amen. ወዳጅ እግዚአብሔር ተባረክ እንወዳለን። መሰበር ያለበትን ስለሰበርክ፣ መቆረጥ አሜን Amen. አሜን ተባረክ እሰይ ፍሬያቸውን ስለመለስ፣ ምርኳቸውን አሜን ስለመለስ፣ ጤንነታቸውን ስለመለስ፣ ጸሎታቸውን ስለመለስ አሜን ስላደረክልን እናመሰግናለን። አሜን ይባረክ Amen. ይህን እሳት ይዛችሁ ተንበርከኩ። በጌታ በኢየሱስ ስም አዘዝኳችሁ። አሜን ይኸው Amen. ስራም ያላችሁ ሰዎች እዛው መኪናችሁ ላይ ቁጭ ብላችሁ ጸልዩ። Amen. ቤት ያላችሁ ሰዎች ይህንን እሳት ይዛችሁ ተንበርከኩ። ልተኙ ያላችሁ ኢትዮጵያ ውስጥ ያላችሁን ሳትጸልዩ እንዳተኙ። ኦኬ አሜን። ለባሎቻችሁ፣ ለሚስቶቻችሁ፣ ለዘር ማንዘር ጸልይ። ይህን እሳት አቀጣጥለህ ተኛ። አዋጅ አዋጅ! የሚሆን ነገር አለ። አሜን Amen. ጨለማ ይሰበራል። አሜን። አይታችሁት የማታውቁት ጉብኝት ይመጣል። Amen. አሜን መንፈስ ቅዱስ አንተ ድንቅ አምላክ ነህ። Amen. ያሳምነን፣ የባረከን፣ አሜን። ዋው ጌታ ስም ራታችንን ይባረክ የቆረጥክልን አሜን ነቀፌታን ያስወገድክ ጌታ ተባረክ ማኬና ዶራ ማዳሴ ብራዳቲ ለሞሳ ተባረክ ይሁን አላዲንቴራ አላቤና ሞሳ ፕላጀስ ሃሌሉያ በጌታ በኢየሱስ ስለነበረ ጊዜ ሁሉ እናመሰግናለን። እግዚአብሔር ወይ እኔና ወገኖቼን ይህን ጊዜ ሰጠን አንተ አሜን ዛሬም እስከ ዘላለም እግዚአብሔር ሆይ በቤታቸው፣ በልጆቻቸው፣ በቤተሰቦቻቸው ሁሉ ድንቅ እንድታረግ ቤታቸው የተባረከ አሜን የነበረን ድንቅ ጊዜ አሜን ደግሞ ስላችሁ ጸለይልን። እግዚአብሔርን Amen. ዘላለም አምላክ በኃይልና በብርታት እንድቅ ብላችሁ እግዚአብሔር ቤታ አሜን ተሞላ እንዲሆን እግዚአብሔር ዘመናችሁ ትዳራችሁ ለጠላት የተያዘውን ምርጡ እግዚአብሔር ይመልሳል። በጌታ አሜን እግዚአብሔር ስለነበረን ጊዜ እናመሰግናለን። እንደመለው ያርግ እንደመለው እንደዘዴው ያርግ እንደዘዴው 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 ይፈታል ማህተሙ ለሰው ግራ የገባ ይችለዋል ከባባዱን ሰው ሁሉ ያቃተው ትችለታለው የኔን ጉዳይ ትችለታለው የኔን ታሪክ ትችለታለው የኔን ጉዳይ ትችለታለው የኔን ታሪክ መላለው እንዴት እንደሚያደርግ ያውቃል ዘዴ ያለው እንዴት እንደሚያደርግ ያውቃል መላለው እንዴት እንደሚያደርግ ያውቃል ዘዴ ያለው እንዴት እንደሚያደርግ ያውቃል መላለው የኔ ጌታ ዘዴ ያለው መላለው የኔ ጌታ ዘዴ ያለው ሃሌሉያ ተባረክ መንፈስ ቅዱስ ዛሬ
እኔ ምን አታገለኝ እሱ አምጣው አምጣልኝ ካለኝ ኧረ እኔ ምን አታገለኝ እግሮቹ ስር ብርክክ እላለሁ ሁሉ ለሱ ጥዬ እነሳለሁ ሁሉ ለሱ ጥዬ እነሳለሁ ኧረ እኔ ምን አታገለኝ እሱ አምጣው አምጣልኝ ካለኝ ኧረ እኔ ምን አታገለኝ እግሮቹ ስር ብርክክ እላለሁ ሁሉ ለሱ ጥዬ እነሳለሁ ሁሉ ለሱ ጥዬ እነሳለሁ ይፈታል ማህተሙ ለሰው ግራ የገባ ይችለዋል ከባባዱን ሰው ሁሉ ያቃተው ትችለታለሁ 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 ጉዳይ ትችለታለሁ መላለው እንዴት እንደሚያደርግ ያውቃል ዘዴ ያለው እንዴት እንደሚያደርግ ያውቃል መላለው እንዴት እንደሚያደርግ ያውቃል ዘዴ ያለው እንዴት እንደሚያደርግ ያውቃል መላለው የኔ ጌታ ዘዴ ያለው መላለው የኔ ጌታ ዘዴ ያለው እንደመለው ያርግ እንደመለው እንደዘዴው ያርግ እንደዘዴው 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 Amen.